እኔ ምለበስ ምን ያሰብኩ እንደሆነ ታውቃለህ? በስንቱ ወይ ያወራሁት ምን ያሰብኩ እንደሆነ ታውቃለህ? አላውቅም። ስለማታውቅ ነው ልንገርህ። እሺ ንገሪኝ። ምን አለበት ዛሬ እንኳን ምን አሰብሽ ብለህ ብትሰማኝ? እሺ ዛሬ እንኳን ምን አሰብሽ? ምን አሰብሽ? እንደሱ ነው የሚባለው። እንዴት ነው ዛሬ በጧት ደስ ብሎሃል? በስዬ ምን ተገኘ? ልክ ከእንቅልፌ ስነቃ አይኔን ገለጥ ሳረግ አንቺን የመሰለ ውብ የሰጠኝ ከቶ እንዲህ ልታደርግልኝ እኔ ማን ነኝ ብዬ ጠየቁት። ዛሬ ቀኑ ረጅም ነው ማለት ነው። ምን አልሽኝ? ይሩቴ ወዲህ ነው በስዬ። ወዲያም ጨዋ ይታደሉታል እንጂ አይታገሉትም። እንደውም ድሮ አባዬ የሚለውን አባባል አስታወስከኝ። ይሩቴ በደስታ የጀመርኩት ቀን ግድልሽ እንድችው ልጨርስ። ግድ የለህም በስዬ፣ ደስታ ላይ የሚጨምርልን ነገር ነው። ሙት ስማኝማ፣ ሁል ጊዜ ፊትህን ወደ ፀሐይ አቅርብ፣ ብርድ እንዳይመታ። አይደለም ያስጨርሰኝ በስዬ፣ ያስጨርሰኝ ነበር። ፊት ማን ነው አልሽኝ? ይሄ አባባል ያባዬ ነው አይደለም? ጥቅሱን እኮ ነው የምልሽ እኮ። ጥቅሱ ያባዬ አባዬ ማለት ያንቺ አባዬ ምን ተስኖት? አዎ በስዬ፣ እንዲህ አይነት ጥቅስ አይገርምም? የሰምተው ነው። ቆይ ጭብጣ ሐሳቡ ምንድን ነው? አሽሙር እንዳይሆን። ወይ በስዬ ደግሞ ደህና መተናል። ምን ተስኖት? ያንቺ አባት እንደ ማንዴላ እንደ ሂትለር የራሳቸው ጥቅስ ኖራቸው ማለት እኮ ነው። ዓለምን ተስኖት ሊባል እኮ ነው። አይገርምም? ሂትለር ደግሞ ጥቅስ አለው እንዴ በስዬ? ሞልቶ እንዴት? ምነው ይሄ ሀገሬ ለኔ ምን አደረገችልኝ ሳይሆን እኔ ለሀገሬ ምን አደረኩላት እንበል ያለው። አረ እንደሱ አላለም በስዬ ሂትለር። አዎ እንዴ ብሏል። እንደዚህ ለኔ ነው እንዴ የምትነግሪኝ? የማታውቂው ነገር ጭቅጭቅ። ጓደኛ ረኮ እኮ በስዬ። ኬኔዲ ነው እሱ ነው ያለው። አረ ሂትለር ነው። ኬኔዲ ነው በስዬ። ኬኔዲ መንገሻ፣ ኬኔዲ ጆን ኤፍ ኬኔዲ በስዬ። ታዲያ ሂትለር ምን አባቱ ነው ያለው? እኔ ምን አውቃለሁ? አንተ ንገረኝ እንጂ በስዬ። አንቺ የአባትሽን እና የኬኔዲን ብቻ ነው የምታውቂው ማለት ነው። እንደምታውቀው ለፋው ግን አንድ የረባ ተጠቃሽ ይሄ ነው የሚባል አባባል አለኝ። የሆነ ቃል ነገር አለኝ። እንትን አለበስንቱ የሚባል ነገር አለኝ የለኝ? ምን ዋጋ አለው? ታስኖት እንኳን ባቀው ሲጠቀስ ምንም አላልኩም። ቆይ ግን እማዬ ትልቅ ሰው ይማራል እንዴ? አየካ አይደለ ሰራኸውን? አየካ አይደለ? ዝም ብለህ ብላ። አንተ ደግሞ ወዴት ነው የሚባባስ ባመልጠስ? ወዴት ነው? ወደ መኩሬ ወደ አባባሌ ሂሩቴ። ያንቺ አባት እንኳን እኮ ፀሐይ ወደዚህ ጥላ ወደዛ ምናምን አሉ እኮ። እኔ እኮ የሚጠቀስ ምንም ነገር የለኝም አለ እኮ የኔ አባባል። ምን ብዬ ባንዳ የናጡት ነካሽ ትለልን? አሁን እየበሰልሽ ነው ማለት ነው ሂሩቴ። ማለት ምን ማለት ነው? አይ ማለት መሪ ቃሌን አትጠይቅኝም እንዴ? ምንድን ነው ያገኘው ብለሽ? እሺ ምንድን ነው በስዬ? ወይ ከህዝብ ጋር ተሰሚው እንዴ በሬዲዮ? አይ ተይው ግዴለም ከህዝብ ጋር በሰሚ ይሻል። ምንድን ነው በስዬ? አይ በሰሚው ማለት ነው እንጂ ምንም ግድ የለም። ከሰፊው ህዝብ ጋር ሰማዋለሁ። ከሰፊው ህዝብ ጋር እውነትሽን ነው። ከሰፊው ህዝብ ጋር ነው መስማት ያለብን። ግን አንቺ ሰፊው ህዝብ ነሽ እንደ ሂሩቴ። አንቺ እኮ ቪአይፒ ነሽ። ይልቅ ይኸውልሽ አንቺ እውነተኛ ነገር ሀሳብ ያመጣሽው ጥሩ ነው። እኔ ደስ ብሎኛል። ይሄ ከሰፊው ህዝብ ጋር ያልሽው። ስለዚህ በቃ ከሰፊው ህዝብ ጋር ተሰማሽ። ተኝ ረፍ ግን በቃ ሂሩቴ በስንቱ ምንም እንዳትለኝ፣ በቃ ደህና ደሪም እንዳትለኝ። በቃ ደህና ደሪ። ደመናው ሄደ፣ አዲስ ፀሐይ ወጣ፣ አበባው አፍክቶ የዓይኔ ተስፋ በጣ።
አብዝቶ የሰራሽ ላራራራራ በፍቅርሽ አጠሩ አለሁኝ ይኸው ዘፈኑን አበላሽ አንተ እንደ ያተነክሰው አይደለ እንዴት ነው ዛሬ በጠዋት ደስ ብሎሃል በስዬ በእናትሽ ምን ተገኘ ልክ ከእንቅልፌ ስነቃ አይኔን ገለጥ ሳረግ አንቺን የመሰለ ውብ የሰጠኝን አምላኬ አባቴ ከቶ እንዲህ ታደርግልኝ እኔ ማን ነኝ ብዬ ጠየኩት። ዛሬ ቀኑ ረጅም ነው ማለት ነው። ምን አልሽኝ ሩቴ? ወዲህ ነው በስዬ ወዲያም ጨዋ። እሺ ከዛማ ውስጤ ድንገት ይሄ ነው ብዬ ልገልጸው የማልችለው የደስታ መግነጢሳዊ ኃይል ሲፈነዳ ታወቀኝ። ከዛማ ይኸው በውብ ዜማ በውብ የፍቅር ቃላት የተከሸነ ሙዚቃ ጋር ስደንስ ተገኘሁ እልሻለሁ። ስዬ እንዴት አየሽው አገላለጼ? ቆንጆ ነው ውበቱ በስንቱ በቅኔ ነው የተናገርሽ። ቆንጆ ነው ውበቱ በስንቱ በስንቱ። ለማንኛውም እንኳን ደስ አለ ደስ ይበል በስንቱ። ምን ታረጊዋለሽ ሂሩቴ? ይታደሉታል እንጂ አይታገሉትም። እንደውም ድሮ አባዬ የሚለውን አባባል አስታወስከኝ። ምን ነው በስዬ? በደስታ የጀመርኩትን ቀን ግዴለሽ እንድችው ልጨርስ። ግድ የለህም በስዬ፣ ደስታ ላይ የሚጨምርልን ነገር ነው። ሙት ስማኝማ፣ ሁል ጊዜ ፊትህን ወደ ፀሐይ አቅርብ። ብርድ እንዳይመታ አታስጨርሰኝ በስዬ፣ አስጨርሰኛ አታሳስተኝ። ሁል ጊዜ ፊትህን ወደ ፀሐይ አቅርብ፣ ከዛ ሁሉም ጥላዎችህ ወደ ኋላ ይወድቃሉ ይል ነበር። ፊትህን ወደ ፀሐይ አቅርብ፣ ከዛ ሁሉም ጥላዎችህ ወደ ኋላ ይወድቃሉ። የማን ነው አልሽኝ? ይሄ አባባል ያባዬ ነው አይደለም? ጥቅሱን እኮ ነው የምልሽ እኮ። ጥቅሱ ያባዬ አባዬ ማለት ያንቺ አባዬ ምን ተስኖት? በስዬ እንዲህ አይነት ጥቅስ አይገርም? የሰምተው ነው እኔ ራሱ አፍ ላይ የሰማሁት። አንተ ሌላ ቦታ ሰምተው ታውቃለህ እንዴ? እንደዚህ አይነት ኧረ ሰምቼ አላውቅም እኮ። አባዬ አባባል እኮ ነው በስዬ። የሚገርም ነው በጣም። ፊትህን ወደ ፀሐይ አቅርብ፣ ጥላዎች ሁሉ ወደ ኋላ ይወድቃሉ። አይገርምም በስዬ? ቆይ ጭብጣ ሐሳቡ ምንድን ነው? አሽሙር እንዳይሆን። ወይ በስዬ ደግሞ ደህና መተመተ ምን ማለቱ መሰለ በስዬ፣ ሁል ጊዜ እንደዚህ ፊትህን ወደ ፀሐይ ከፍ አድርገህ ስታቀርብ በቃ ተው እባክህ በስዬ፣ በቃ ብቻ ቆንጆ አባባል ነው። በጣም የሚገርም ነው እኮ። ምን ተስኖት ያንቺ አባት እንደ ማንዴላ እንደ ሂትለር የራሳቸው ጥቅስ ኖራቸው ማለት እኮ ነው። ዓለምን ተስኖት ሊባል እኮ ነው። አይገርምም? ሂትለር ደግሞ ጥቅስ አለው እንዴ በስዬ? ሞልቶት። እንዴት? ምነው ይሄ ሀገሬ ለእኔ ምን አደረገችልኝ ሳይሆን እኔ ለሀገሬ ምን አደረግኩላት እንበል ያለው። ኧረ እንደሱ አላለም በስዬ ሂትለር። እንደ ብሏል። እንደዚህ ለእኔ ነው እንደምነግሪኝ የማታውቂውን ነገር ጭቅጭቅ። ጓደኛ ረኮ እኮ በስዬ። ኬኔዲ ነው እሱ ነው ያለው። ኧረ ሂትለር ነው። ኬኔዲ ነው በስዬ። ኬኔዲ መንገሻ፣ ኬኔዲ ጆን ኤፍ ኬኔዲ በስዬ። ታዲያ ሂትለር ምን አባቱ ነው ያለው? እኔ ምን አውቃለሁ? አንተ ንገረኝ እንጂ። የአባትሽን እና የኬኔዲን ብቻ ነው የምታውቂው ማለት ነው። አይበለውና ማለት ነው። ዛሬ እኔ ባርፍ ስለ እረፍት አይደለም፣ ባልፍ ከመቃብር በላይ የሚውል የኔ የሆነ አንድ ተጠቃሽ አባባል ምንድን ነው? እስቲ ንገረኝ። እንደምታውቀው ለፋው ግን አንድ የረባ ተጠቃሽ ይሄ ነው የሚባል አባባል አለኝ? የሆነ ቃል ነገር አለኝ? እንትን አለ በስንቱ የሚባል ነገር አለኝ? የለኝ። ምን ዋጋ ምን ታስኖት እንኳን በአቅሙ ሲጠቀስ ይታይ። እንግዲህ
በስንቱ በሲ አንተ በስንቱ ወይ ሂሩቴ ምንድነው? ናና ቁርስ ብላልኩ ቀርቧለሁ። ምንድነው ፍርፍር እስከ ዛሬ በላሁት። ምን ያመጣልኝ ነገር አለ? ምንድነው የምታናጥብኝ? አንተ በስንቱ ሂሩት ይሄው ምን አለ ከጥሞናዬ ጋር ብትተኝ እበለዋለሁ። ምን ጠብ የሚል ነገር አለው? የራሴ የሆነ አባባል የሌለኝ ሰው እጅህን ታጠብ። እስቲ ተይኝ በእናትሽ። እኔ የምልህ በስዬ ምን እያሰብኩ እንደሆነ ታውቃለህ? በስንቱ እያወራሁት ምን እያሰብኩ እንደሆነ ታውቃለህ? አላውቅም እኮ ስለማታውቅ እኮ ነው ልንገርህ የምልህ። እሺ ንገሪኝ። ምንድነው? ምን አለበት ዛሬ እንኳን ምን አሰብሽ ብለህ ብትሰማኝ። እሺ ዛሬ እንኳን ምን አሰብሽ? ምን አሰብሽ? እንደሱ ነው የሚባለው። ምን አሰብሽ አልኩሽ እኮ። ምን አለበት ነግሪኝ። ቶሎ ነግረሽኝ ወደ አመክሮዬ ብመለስ ምን አለበት? አመክሮ ምንድነው ደግሞ አመክሮ? ሪሊ አመክሮ ምን ሆንክ? እሺ ወደ ጉዳይሽ። አዎ ይኸውልህ በስዬ ወደ ስራ እስክመለስ ድረስ ትምህርት ለመማር አስቤያለሁ። ምን ሆነህ ነው አንተ? እየቀለድክ ነው እንዴ? ምን ያስቅሃል? የሚያስቅ ነገር ነው እንዴ ተናገርኩት? እንደው በዚህ እድሜሽ ልማር ስትይኝ ግራ ገባኝና ነው እንጂ። ምን ማለት ነው? አርጅተሻል እያልከኝ ነው? እኔ እንደዛ አልወጣኝም። ምንድነው እየተረጎሙ መስማት እንዴ? እኔ እንደዛ አላልኩም እኮ። ምንድን ነው ያልከው? ምንም አላልኩም። ቆይ ግን እማዬ ትልቅ ሰው ይማራል እንዴ? አየህ አይደለ የሰራኸውን? አየህ አይደለ? እሺ ዝም ብለህ ብላ። አንተ ደግሞ ወዴት ነው? ከሚባባስ ባመልጠስ ወዴት ነው? ወደ አመክሮዬ፣ ወደ አባባሌ። ሂሩቴ ያንቺ አባት እንኳን እኮ ፀሐይ ወደዚህ ጥላ ወደዛ ምናምን አሉ እኮ። እኔ እኮ የሚጠቀስ ምንም ነገር የለኝም። እሱን ልፈልግ። የኔስ ጉዳይ ይደርሳል። እንመካከራለን። የት ይሄዳል? ይደርሳል። እሺ ይቅናህ በስንቱ። እሺ እናንተ ደግሞ ምንድነው የምታዩ? በላ አድርጋችሁ ወደ ትምህርት ቤታችሁ ቀጥሉ። ብሉና ሄዱ። ምን ታዩኛላችሁ? ይሄ ሆነ የሚረባ አባባል አይደል? ግማሹን ድራፍት ሳይሆን ባዶውን ብርጭቆ አትመልከት። ባዶውን ሳይሆን ግማሹን ድራፍት ተመልከት። የማይጠጣ ሰው ደግሞ ይደብረው። እሾህ ራስን ጠብቅ። እሾህ ማብሪያ ማጥፊያውን ንካ አለበስንቱ ሙሌ ጥበብ ፈጣሪዋን ስትጣራ ብዕር እረፍቷን ታጣለች ይሉ ነበር። ማናቸው እንደዚህ ያሉት? የሚገርም አባባል፣ ውብ መሪ ቃል። ይህን እንኳን እኔው ራሴ ነኝ ያልኩት። ተዘበነ እንዴ አንተ እንደዚህ አትልም። ምን ሆነ ነው እንዴ? ነው ማለት ነው ደረብ በለኛን አልኳ እንዴ ኖርን እኮ እንዴ አይነት የረቀቀ ነገር ብለህ አታውቅም። ልትልም አትችልም። በሰሙት ነኝ ያልኩት። ሙት? አዎ ሙሌ። አቤት። እንዴ ይሄን አንተ ነው ያልከው? ታዲያ የሚገርም ነው ሙሌ፣ የሚገርም። አንተ ሳታስበው እኮ ትልቅ ነገር እኮ ነው የተናገርከው። ምን ማለት ነው ሳታስበው? አፈ እንዳመጣልህ ነው፣ ድንገት ነው፣ አምልጦህ ነው እያልከኝ ነው?
ደስታዬን በሽርፍራፊ ሰከንዶች ለምን መቀመቅ ትከቷለህ? በሆነ ደስታዬ በጣም ነው የሚደብረው። በጣም ይደብራል። እንደሱ አይደለማ። በጣም ስለገረመኝ እኮ ነው። በጣም ነው የገረመኝ። እሺ ቆይ አሁን አንተ ምን እየፈለክ ነው? እምለውን እየፈለኩ ነው። በእናትህ ምንድን ነው የምትለው? የሆነ አንድ ተጠቃሽ አባባል ሊኖር አይገባም በዚህ እድሜ። እንደ አበው ማለት ነው? አዎ እንደ አበው፣ ያው እንደነሱም ባይሆን ከነሱ መለስ ያለ እንትን አለ በስንቱ የሚባል አባባል የሆነ ተጠቃሽ ነገር ሊኖረኝ አይገባም። ታዲያ አለህ አይደል እንዴ? አለህ እኮ። ምን ከየት ያመጣው? አለህ እኮ እንዴ የኔ አባባል። ምን ብዬ ባንዳ የናጡት ነካሽ ትለልን? እህ የህዝብ አይደል እንዴ? ማንም አይደል እንዴ? ሲሪ ሰምቼ ነው ከየት አመጣው? አለ እኔ የረሳሁት ሌላ አባባል አለ ያልኩ። አይ የሰማኸኝ? አይ ከዚህ እንኳን ማውቀው የለም። ይህን ያህል ዘመን ለፍቼ ተጠቃሽ ማልሆን ሰው ሆኜ ልቅር፣ እማልጠቀስ ሰው ሆኜ ልቅር። አሁን ምን እየፈለክ ነው? እየፈለኩ ነው። ምን ያደርጋል? ምንም አላገኘሁም። የሆነ አባባል ምን መሰለህ ሙሌ፣ በሬዲዮ በአካልም ደጋግሜ ብዬው ሰው እንዲይዝልኝ በቃ በአንድ ወር ውስጥ ተጠቃሽ ሰው መሆን ነው ዓላማዬ። ለሱ ነው እየሰራሁ ነው። እባክህ አግዘኝ። ይሄ በጣም እኮ ቀላል ነገር እኮ ነው። ይሄን ያህል ማዘን መጨነቅም እኮ አያስፈልግም እንዴ? አዎ እሺ አግዘኛ። ጥሩ ከዛ በፊት የሆነ ነገር መቅመስ አለ። ቅመሳ ነው ችግር አለ። ቅመስ አፍጥነው ብቻ። ከምር ነው ልቅመስ? ቅመስ አፍጥነው። ጥቅሴን ይዤ ማደር አለብኝ ዛሬ። እጄ አስገብቼ ማደር አለ። ኧረ ችግር የለም በቃ ችግር የለም። ይዘህ ነው የምታድረው። ግን ምንድን ነው ግን እንትን ያው አቅምን ስላላወቅኩት ምን መቅመስ እንዳለብኝ እኮ ግራ ገብቶኝ። የፈለግከውን ቅመስ። እውነት አትሳቀቅ። እዘዝ። ፈጠን አድርገው። በቃ እንደዛማ ከሆነ እንትን መሬት ያለው ጥቅስ ቅመስ። ችግር የለም ቅመስ አልኩ። የፈለግከው ዝም በይ ዝም በይ። እንዴት እርቦኝ እንደነበር ጠገብክ አይደለ እንዴ? አሁንማ ሁሉም ነገር ተስተካክሏል። ሁሉም ነገር ከተስተካከለ ወደ ጉዳያችን እንግባ። የምን ጉዳይ? ምን ገጠመ? ምን ገጠመ? አዎ ሪሊ በስዬ ምን ገጠመ? ባለመረቅ ጥብስን ጥስቅ ካረክ በኋላ ምን ገጠመ? ሙሌ ስቀልድ ነው በስዬ ስቀልድ ነው። ቀልብቶና እሺ ቀጥል። ምን መሰለህ ተገኘ ሙሌ እኮ አንዳንዴ ከባድ ሰው ነች። እስቲ አስብ፣ አሁን ከሙሉ ቀን መፍትሄ ማን ይጠብቃል? አንዳንድ አይረቡ ምንም ጥቅም የላቸውም የምትላቸው ሰዎች አንዳንዴ ሳታስበው ያስደነግጡሃል። አስደነገጠኝ እኮ ሂሩቴ። ደስ ብሎኛል። እንኳን ደስ አለሽ። እንኳን አብሮ ደስ አለን። ደግሞ ምን ተገኘ? በቃ ሂሩቴ ጨረስኩ እኮ ያ እንቅልፍ የነሳኝን ነገር ተከላከልኩ። መፍትሄ አገኘሁለት። የት ነው እስዬ? ያኗ የራሴ የሆነ አባባል መሪ ቃል ያስፈልገኛል አልኩሽ አይደል? አገኘሁት እኮ። መቼም አንድ ነገር ከያዝክ አትለቅም አይደል እስዬ? እኔ እኮ እንዲህ ነኝ። አንድ ነገር ከያዝኩ ከዳር ካላደረስኩ ሞቼ ነው የምገኘው። ሂሩቴ አንቺም ትምህርትሽን መማር ትችያለሽ ሂሩቴ። ታውኩት እኮ በስዬ። ወይ ለምን? ሳስበው ብዙም አስፈላጊ ሆኖ አላገኘሁትም። ተውኩት። አይ ደግ አደረግሽ እባክሽ፣ ደግ አደረግሽ። አየሽ አሁን እየበሰልሽ ነው ማለት ነው ሂሩቴ። ማለት ምን ማለት ነው? አይ ማለቴ ረጋ ብለሽ ተረጋግተሽ ሳትጨናነቂ ጊዜ ወስደሽ መማር ትችያለሽ ማለት ነው። ይሁን። ታዲያ አትጠይቅኝም እንደ ሂሩቴ? ምንድን ነው እሱ?
መሪ ቃሌን አትጠይቅኝም እንዴ? ምንድን ነው ያገኘው ብለሽ? እሺ ምንድን ነው? ወይ ከህዝብ ጋር ተሰሚው እንዴ በሬዲዮ? በስዬ ከነገርክ ንገረኝ ቶሎ። አይ ተይው ከህዝብ ጋር ሰርፕራይዝ ማድረግ ነው የፈለኩት። ከህዝብ ጋር ተሰሚያለሽ በሬዲዮ ይሻላል። እሺ ካልክ በቃ እሺ። በስዬ ሂሩቴ ወይ ምን ነው ሆድሽን ቆረጠሽ እንዴ ካልሰማው ብለሽ? በቃ እርፍ ብለሽ እንድትተኝ ልንገርሽ። በቃ ምን እንደሚል አባባሉ። እሺ ንገረኝ። አይ ተይው ከህዝብ ጋር ብትሰሚ ይሻላል። ከህዝብ ጋር ብትሰሚ። እሺ ይሻላል። ግን ምንድን ነው በስዬ? ብትሰሚው ማለቴ ነው እንጂ ግድ የለም ከሰፊው ህዝብ ጋር ሰማዋለሁ። ከሰፊው ህዝብ ጋር እውነትሽን ነው። ከሰፊው ህዝብ ጋር ነው መስማት ያለብን። ግን አንቺ ሰፊው ህዝብ ነሽ እንደ ሂሩቴ? አንቺ እኮ ቪአይፒ ነሽ። ይልቅልሽ በቪአይፒ ደረጃ ልንገርሽና ለጓደኞችሽ ባለቤቴ ነገ ሀሪፍ አባባል ይለቃል ብለሽ ልቀቂባቸው፣ አንጅቢባቸው። እሺ ንገረኝ። እንዳልሽው አንቺ እውነተኛ ነገር ሀሳብ ያመጣሽው ጥሩ ነው። እኔ ደስ ብሎኛል። ይሄ ከሰፊው ህዝብ ጋር ያልሽው። ስለዚህ በቃ ከሰፊው ህዝብ ጋር ተሰናለሽ። ተኝ እረፍ በይ። ረበሽኩሽ። ግን በቃ ሂሩቴ በስንቱ ምንም እንዳትለኝ፣ ደናደሪም እንዳትለኝ። ደናደሪ ገለታ ገሌክስ እንኳን አደረሰ አባቴ። እንኳን አብሮ አደረሰ። ዛሬ በዓል ነው እንዴ? ያው በለው። አንዳንድ ታላላቅ ቀናት የበዓልን ያህል ደስታ ያጎናጽፋሉ ሲባል አልሰማህም? በዚያ የሚባል አባባል አለ። አዎ፣ ስለ ትላልቅ ቀናት ከተባሉ አባባሎች ላይ ነው የወሰድኩት። በስንት ዛሬ ምንድን ነው? ግራ ጋባኝ። ወይኔ ገለታ አረጀህ እንዴ? በስልክ ደውዬ ነግሬህ እንደ አዲስ ትጠይቀኛለህ? ጥቅስ የምትለው ነገር ላይ አመረርክ እንዴ? ገለታ አንተ ብታስብበት ጥሩ ነው። ስምህን የሚተክል ጥቅስ አባባል መፍጠር አለብህ፣ ያስፈልግሃል። ቆይ እስኪ ጥቅሱ ምንድን ነው? እስኪ ለውቀው። በችርቻሮም አይሆንም። ከሰፊው ህዝብ ጋር አብረህ ስማው። ወይ የፈረደበት ሰፊው ህዝብ። ምን አልከኝ? በስንት እኔ ይሄ ነገር አልጣመኝ። ቢቀርብህ ዝም ብለህ የሰው ጥቅስ እየተጠቀምክ አትኖርም? ሞልቶ ለፈሰሰ የህዝብ ጥቅስ ምን አሳሰበው? የራሴ ኦሪጂናል ስሜን የሚተክል አባባል ያስፈልጋል። እንግዲያውስ በርታ። እሺ ይመች። ለሽልማት ተዘጋጅ። ሰርፕራይዝ ነው ማድረግ። እሺ ክቡራን አድማጮቻችን ልዩ ቀን ነው። ልዩ የተሰኘውን ጣፋጭ ሙዚቃ ሰምተን ተመልሰናል። ለሙዚቃው ሄኖክ አየለን እናመሰግናለን። ሄኖክ ባህሪን እናመሰግናለን። ሄኖክ አበበ ሞክሼዎች ሆነው ነው ያሳዝ። ሄኖክ አበበን እናመሰግናለን። ሄኒ የብዙዎቻችንን የደስታ ጊዜ አድማቂ እጅግ በጣም አድርገን እናመሰግናለን። ሄኖክ አየለ ክብረት ይስጥልን፣ እድሜ ከጤና ጋር ይስጥልን። አድማጮቻችን ዛሬ ከበድ ያለ ርዕሰ ጉዳይ ነው ይዤ የመጣሁት። ምንድን ነው ብዙ ጊዜ ስለ ህይወት አስባለሁ፣ በጥልቀት ስመረምር። እንግዲህ ተወልደን አድገን ለቁም ነገር በቃን ይባልና የልባችን ሳይደርስ እንደ ሰውም ሳንኖር ዓላማችንን ከግብ ሳናደርስ እንሞታለን እና ሞቱ ይባላል ማለት ነው። ኖረናል መባሉ አይቀርም፣ ደግሞ ያው ሞተናል። ምን ብዬ አስባለሁ ህይወትን ስለዛ በቃ እላለሁ። በቃ አሁን ኖርን ማለት ነው ካለፍን እና ተኖረና ተሞተ የሚለው ሐሳብ ይመጣብኛል። እቺን ያዙልኝ አድማጮች። ተኖረና
አሁን እንዲህ አይነት እንቆቅልሹ ያልተፈታ ኖርን ብላችሁ ለኑሮ ጓጉታችሁ ስታልፉ ምን ትላላችሁ? በቃ ተኖረና ተሞተ የሚለው ትዝ ይበላችሁ። ስለዚህ ተኖረና ተሞተ አለ በስንቱ ማለት ትችላላችሁ ከዛሬ ጀምሮ። ይሄን ለማለት ነው። ሙዚቃ ሰምተን ወደ ቀጣዩ ፕሮግራም እንሻገራለን። አሁንም አብራችሁን ቆዩ። በስንቱ ቅጣው ነኝ። ገሌክስ ቁጭ ሽልማቴን አኮራው አይደል? አፈርኩብህ። እንዴት እንዳፈርኩብህ ብታውቅ። እንደ ዛሬው አፍሬብህ አላውቅም መሰለኝ። አይ ቅሌት! ወይ ቅሌት! ተረጋጋ እንጂ ምን ሆነ ነው? ተረጋጋ። ተኖረና ተሞተ የኔ ነው ስላልክ ነው የምረጋጋው? የኔማ እኔ ነው። ምን ነው ፈጠራዬን አልወደድከውም እንዴ? ፈጠራዬ ታዲያ ድፍን የኢትዮጵያ ሕዝብ የሚያውቀውን አባባል ፈጠራዬ። ድፍን የኢትዮጵያ ሕዝብ ከየት አምጥቶ ነው ተኖርና ተሞተ የሚለው? ጉድ! እንኳንም ክፍሌ አቡቸር ያልሰማህ። ማን ነው ደግሞ እሱ? ለእኔ እኮ የሚተኛ የለም። ማን ነው ደግሞ እሱ? ስማ፣ በዚህ አባባል ምን የመሰለ ግጥም ጽፎ በፖስተር አሳትሞታል። አዎ፣ ለዛውም ልንገርህ፣ እንደዚህ ደረቷን ገልጣ የምታለቅስ ሴትዮ ያለችበት፣ አስክሬኑ በጨርቅ ተጠቅልሎ ሰዎች ተሸክመውት የሚሄድ፣ እንደገና ደግሞ እዚህ ጋር በር ጋ የቆሙ ሽማግሌ ያለበት፣ አይጧ ራሱ በሞሰብ ስታሽሎክሎካ ስትገባ ስትወጣ ያለበት ፖስተር። ምን የመሰለ ፖስተር! አዎ፣ አንተ ግጥም ውስጥ ተኖረና ተሞተ ይላል። ምን ሲል አስገባው? ስማ፣ ይሄን አባባል የኔ ትንሿ ልጅ ሕፃኗ ልጅ እንኳን ታውቀዋለች። ትንሿ ጡት የጣለችው በቅርቡ ጡት የጣለችው እሷ እንኳን ታውቀዋለች። በዛ ላይ ላሳይህ የወረደብህን የስድብ ናዳ። ምን ስድብ ብቻ ዛቻና ማስፈራራትም ጭምራለሁ እንጂ። ኧረ ተው እስቲ ቶ በስዴ እንደውም ይቅርብህ። አትቋቋመውም ይቅርብህ። ምን ላድርግ ገለታ? ምን ላድርግ? እኔ ነገር ይከርብኛል። እኔ እሱን ማውቀው ነገር የለም። እኔ የማውቀው ስምህን በአዲስ መልክ ማስጠፋትህን ነው። እንኳን ደስ ያለህ። ሙሉ ቀን ነው ጠላቴ። መቻጣሁት እንዱ ላገኘው ካልጠፋ አባባል በፖስተር የወጣ አባባል ስጠኝ። አንተን ግን በጣም ይቅርታ አሳፈርኩ። ግድል ብለን ያታስብ። ይልቁንስ አድማጮች እንዳያገኙ ተጠንቀቅ። እንደ ባብ ቀጥቅጠው ነው የሚገሉ። እንደ ባብ? አዎ። እስኪ ደግሞ ዛቻና ማስፈራራት ቀልብ ካስገዛህ እናያለን። በስዬ ምንም አትበይኝ እባክሽ። እኔ ምንም ልልህ አይደለም። ተይ ዝም በይ። ምን ሆነ? ምንም አልሆንኩም። ተይ ገብቼ ልረፍ። እራት አትበላም? አይ አልፈልግም። መተኛት ነው የምፈልገው። እሺ ተኛ። እኔ የምልሽ ወይ የትምህርቱን ነገር ዛሬ ተመዘገብኩ እኮ። የሚቀጥለው ሳምንት ክላስ እንጀምራለን። ጎሽ ተማሪ ትምህርት ነው የሚያዋጣው። ነገሩ እሱ ምን አደረገ? አይ በስንቱ ሰው እንዴት በማይረባ ነገር ላይ ጊዜውን ያጠፋል? ባካችሁ እንዴ! አንድ ሰው ተው የሚል ሰው ይጠፋል። ቅስም ተሰብሮ ያውቃል። ከባድ ነው አይደል? ዛሬ እኔ ቅስሜ ሲሰበር ነው የሰማሁት። በዚህ በጆሮዬ ሰው ቅስሙ ሲሰበር ፊል ነው አይደል የሚያደርገው? እኔ ግን በድምፅ ነው የሰማሁት። እንደዚህ ይኸውልህ እንዲህ ቋ ሲል ነው ነገሩ። አሁን ሳስበው ስራ እንጂ ንግግርህ፣ ቃልህ ታሪክ ሊሆን እንደማይችል አረጋግጫለሁ። ስራ እንጂ ቃልህ፣ ንግግርህ ታሪክ ሊሆን አይችልም። ሰምተኛል አይደል? አሁን ያልኩትን አገኘሁት። ስራ እንጂ ቃልህ ታሪክ ሊሆን አይችልም። በቃ እቺን ጻፋት፣ አስገባት። ትምህርት ነው የሚያዋጣው።